የጀነራል መሐመድ ሐምዳን ዳጋሎ ሄሜቲ ማስፈራሪያ። የሱዳን ፈጥኖ ደራሽ ኃይል መሪ ጀነራል መሐመድ ሐምዳን ዳጋሎ ከጎረቤት ሀገሮች የሚነሱ የጦር ጀቶችና ሰው አልባ አውሮፕላኖች ላይ ኃይላቸው ጥቃት እንደሚያደርስ አስጠነቀቁ። የሱዳንን ጦር የሚደግፉ የቀጠናው ሀገራት አውሮፕላን ማረፊያዎች ላይም ጥቃት እንደሚሰነዝሩ ገልጸዋል። ሰራዊታቸው ላይ ጥቃት ለማድረስ ከሱዳን ጎረቤት ሀገሮች የሚነሱ የጦር ጀቶችና ሰው አልባ አውሮፕላኖችን እንደሚመቱም ሱዳን ትሪቡን ዘግቧል። ቁሳቁስ ለማድረስ ጥቃት ለመፈጸም ወይም ለመግደል ከየትኛውም ጎረቤት ሀገር የሚነሳ የትኛውም አውሮፕላን ያሰጋናልም ሲሉ ተናግረዋል። የቀጠናው ሀገራት አውሮፕላን ማረፊያዎች በሱዳን ለሚደርስ ጥቃት መነሻ ከሆኑ የጦር አውድማ እንደሚሆኑ ሄሜቲ ዝተዋል። ማስጠንቀቂያቸው በተለይ ግብጽ ላይ ያነጣጠረ መሆኑ ቢታመንም ከዚህ ቀደም የወጡ አንዳንድ ሪፖርቶች የሱዳን መንግስት የጦር አውሮፕላኖችን ከፈጥኖ ደራሽ ኃይሉ ጥቃት ለመጠበቅ ሲል ከፖርት ሱዳን ወደ ኤርትራ መዲና አስመራ ማዘዋወሩን አመልክተውም ነበር። ግብጽ የሱዳን ጦር በማሰልጠን ሰው አልባ አውሮፕላኖችንም በማቅረብ በጦርነቱ መሳተፏ ሲገለጽ ቆይቷል። የሱዳን ጦር የዘር ጭፍጨፋ ፈጽሟል ሲሉም ሄሜቲ ከሰዋል። ጦሩ በዳርፉርና ኮርዶፋን ግዛቶች ጎሳ ተኮር ጥቃት በመፈጸም ሰዎችን ከምድረገጽ ሊያጠፋ ነው ሲሉም አክለዋል። በቅርቡ በኮርዶፋን ግዛት በደረሰው የሰው አልባ አውሮፕላን ጥቃት የጎሳ መሪም ገድለዋል። ጥቃቱን ተከትሎ የሱዳን ጦርና ፈጥኖ ደራሽ ኃይሉ እርስ በርሳቸው ሲካሰሱ ቆይተዋል። የሱዳን ፈጥኖ ደራሽ ኃይል ባለፉት ጥቂት ቀናት በጦሩ በተያዙ አካባቢዎች በተከታታይ የሰው አልባ አውሮፕላን ጥቃትም ሲፈጽም ቆይቷል። ጥቃቶቹ ወታደራዊ መቀመጫዎችንና ንጹሃን ዜጎችንም ኢላማ ያደረጉ ነበሩ። ውጊያው ከመዲናዋ ካርቱም አልፎ በዳርፉርና ኮርዶፋን ግዛቶች ተባብሶ ቀጥሏል። በሌላ በኩል የሱዳን ሲቪል አቪዬሽን ባለስልጣን በካርቱም ዓለም አቀፍ አውሮፕላን ማረፊያ ላይ የደህንነት ፍተሻ ካደረገ በኋላ አውሮፕላን ማረፊያውን ለበረራ ክፍትም አድርጓል። አውሮፕላን ማረፊያው ከ3 ዓመት በኋላ የመጀመሪያውን ዓለም አቀፍ በረራ ትናንትም አስተናግዷል። ሆኖም ግን ባለፉት 24 ሰዓታት በአካባቢው የሰው አልባ አውሮፕላን ጥቃት እየደረሰ ነው። አውሮፕላን ማረፊያው በእርስ በርስ ጦርነት ጉዳት ከደረሰባቸው መሰረተ ልማቶች መካከል ይገኝበታል። የሱዳን ጦር የካርቱም አውሮፕላን ማረፊያ ለበረራ ክፍት ከመደረጉ ከሰዓታት በፊት ጥቃቶችን በተሳካ ሁኔታ መመከቱን አስታውቋል። የሱዳን ጦር የካርቱምን የተወሰኑ አካባቢዎች መልሶ ከተቆጣጠረ በኋላ በመጀመሪያ ደረጃ ከወሰዳቸው እርምጃዎች አንዱ አውሮፕላን ማረፊያን ለበረራ ክፍት ማድረግ ነበር። ፈጥኖ ደራሽ ኃይሉ ያደረሰውን ጥቃት ግን አሁን ላይ በካርቱም ሕይወት እንደቀደመው የመመለስ እድሉ ጠባብ እንደሆነ ያሳያል። ሁለቱ ተገዳዳሪ ኃይሎች ካርቱምን ለመቆጣጠር ውጊያዎችን አካሂደዋል። የሱዳን ጦር መሪ ሌተና ጀነራል አብዱልፈታህ አልቡርሃን ከዳርፉር 24 ጋር ባደረጉት ቃለ ምልልስ በሱዳን ቀጣይ እጣ ፈንታ ውስጥ ፈጥኖ ደራሽ ኃይሉ ምንም ሚና አይኖረውም ሲሉ ተናግረዋል። የሱዳን ጦር ፈጥኖ ደራሽ ኃይሉን እንደሚረታ የገለጹት አልቡርሃን ሚሊሻዎች ወይም ሌሎች የአማጽያን ደጋፊዎች በሱዳን ቦታ አይኖራቸውም ሲሉ ገልጸዋል። አልቡርሃን ይህንን ያሉት ፈጥኖ ደራሽ ኃይሉ የካርቱም አውሮፕላን ማረፊያ ላይ የሰው አልባ አውሮፕላን ጥቃት መድረሱን ተከትሎ ነው። አውሮፕላን ማረፊያው ከተከፈተ በኋላ ከፖርት ሱዳን የተነሳ 180 ሰዎችን ያሳፈረ አውሮፕላን በሰላም አርፏል። የሱዳን ፈጥኖ ደራሽ ኃይሉ በ24 ሰዓት ውስጥ 2 የሰው አልባ አውሮፕላን ጥቃት ፈጽሟል። በቀጣይ አውሮፕላን ማረፊያው በረራዎችን ስለማስተናገዱ ግልጽ አይደለም። አሜሪካ፣ ሳውዲ አረቢያ፣ ግብጽና የተባበሩት አረብ ኤምሬትስ ሁለቱ ተዋጊ ኃይሎችን ለማደራደር አሁንም ሙከራቸውን ቀጥለዋል። መጨረሻው ምን ይሆን?